ብዙ ጊዜ ስለ አስትራል ፕሮጀክሽን፣ ሉሲድ ድሪም፣ ቴሌካይነሲስ፣ ሜዲቴሽን ሳወራ ሰምታችሁኝ። ስለ እነዚህ ነገሮች ያወቅኩት በምርምር እና በልምምድ ቢሆንም መጀመሪያ ስለምንነታቸው የተገለጠልኝና እነሱን ለመለማመድ ፍላጎት ያደረብኝ ሶስተኛ አይኔ በትንሹም ቢሆን በመገለጡ ነው ብዬ አስባለሁ። ኖርማል ሰዎች ግን ሶስተኛ አይናችሁን ለመግለጥ ባትሞክሩ እመክራለሁ። ምክንያቱም አንዴ ከተገለጠ መዝጋት አይቻልም። መጀመሪያም ደግሞ ተጨፍኖ የተፈጠረው በምክንያት ነው። ግን አንዴ ከተከፈተ ሰላማችሁን አታገኙም። ሁሌ ስትመራመሩና ከማይታየው ከመንፈሳዊ ዓለም ጋር ለመገናኘት ስትሞክሩ ነው የምትኖሩት። የእኔ ቪዲዮዎችም ኦልሬዲ አይናቸው ለተከፈተ ሰዎች፣ ግራ መጋባት ውስጥ ያሉ ሰዎች ብቻቸውን እንደሆኑ እንዳይሰማቸውና ባለችን ትንሽ እውቀት መንገዱን ለማሳየት ነው። የዛሬው ቪዲዮ ስለ ሶስተኛው አይን ነው። ተከታተሉ። ሶስተኛው አይን ዘ ፓይኒያል ግላንድ ወይም የነፍስ መቀመጫ ተብሎ የሚጠራው ሶስተኛው አይን ብዙ ጊዜ የኢንላይትመንት ላይ የደረሱ ሰዎች ምልክት ነው። ለላይት ደግሞ በጣም ሴንሲቲቭ ነው። ትንሽ ብርሃን ግንባራችን ላይ ሲያርፍ ቀን ይሁን ምሽት የሚለውን ለመለየት የሚያስችለንን ሜላቶኒን የሚባል ሆርሞን ያመነጫል። ከሁሉም በላይ ደግሞ ይሄ አካል ፓይኒያል ግላንድ ወይም ሶስተኛው አይናችን ወሳኝ የሚያደርገው ኤንኤን ዳይሚታይሊን የሚባል ወይም በአጭሩ ዲኤምቲ የሚባል ንጥረ ነገር ማመንጨቱ ነው። ዲኤምቲ ብዙ ጊዜ ስፒሪቹዋል ሞለኪል ወይም የመንፈስ ሞለኪል በመባል ይታወቃል። እና አእምሯቸው ውስጥ ከኖርማል ሰው በላይ ዲኤምቲ የሚያመነጩ ሰዎች ላይ በተደረገ ሪሰርች ሁሉም ከመንፈሳዊ ዓለም ጋር እንደተገናኙና ወደ መንፈሳዊ ዓለም እንዲሄዱና ከመናፍስ ጋር እንደተገናኙ ከሆነ ጊዜ በኋላ ደግሞ ህይወታቸው እንደተቀየረ ሁሉም ተናግረዋል። በአጭሩ ሶስተኛው አይናችን ወይም ፓይኒያል ግላንዳችን ነፍሳችንን ወይም ኮንሽስነሳችንን ከማይታየው ከመንፈሳዊ ዓለም ጋር የሚያገናኝ ዲኤምቲ የሚባል ንጥረ ነገር ያመነጫል ማለት ነው። ለምሳሌ ማታ ስንተኛ አእምሯችን በጣም ትንሽ መጠን ያለው ዲኤምቲ ያመነጭና በተለምዶ ህልም ብለን የምንጠራው ዓለም ውስጥ እንድንቆይ ያደርገናል። ስንሞት ደግሞ የፓይኒያል ግላንዳችን ወይም ሶስተኛው አይናችን አንጎላችንን ሙሉ በሙሉ በዲኤምቲ ያጥለቀልቀዋል። ከመጠን በላይ እንደሚያመነጭና እንደሚያጥለቀልቀው አንጎላችንን ሳይንቲስቶች አይተዋል። ይሄም ነፍሳችንን ወይም ኮንሽስነሳችን ከዚህ ስጋ ወጥቶ ወደማይታየው ወደ መንፈሳዊ ዓለም እንዲሄድ ያስገድደዋል። እና ደግሞ በጣም ብዙ የሜታፊዚክስ ሪሰርቾች መጀመሪያ ላይ የሰው ልጆች በጣም በጥንት ጊዜ መጀመሪያዎቹ የሰው ልጆች ሶስተኛ አይን እንዳልነበራቸው ይናገራሉ። ከዛ ከሆነ ጊዜ በኋላ ነው ሀሳባቸውን እኛን ለመቆጣጠር አይዲያዎችን ወደኛ አእምሮ ለመላክ እንዲመቻቸው ሲሉ አኑናኪዎች፣ ኤሊየኖች ወይ ምንነታቸው የማይታወቁ ፍጥረቶች ቀበሩብን፣ ከተቱብን ሶስተኛ አይኑን ይባላል። ለምሳሌ የሆነ አይዲያ ሲመጣላችሁ፣ ሀሳብ ሲመጣላችሁ ይህ ሀሳብ ከየት ነው የመጣው? ከሆነ ቦታ ነው አእምሮአችን ውስጥ የገባው አይደል? ግልጽ ነው። ግለሰቦች ይሄን ሀሳብ አመጣው እያልን እናወራለን እንጂ እኛ ራሱ ከየት እንደመጣ ሳናውቀው ነው አእምሮአችን ውስጥ ያገኘነው። እነዚህ ሀሳቦች ደግሞ ምንም ያህል ትንሽዬ ቢሆኑም ዩኒቨርስ ውስጥ ኤግዚስት እያደረጉ ነው። ስለዚህ ኳንተም ኢንፎርሜሽን ናቸው ማለት ነው። ኳንተም ኢንፎርሜሽን ደግሞ ካኖት ቢ ክሪኤትድ ኦር ዲስትሮይድ ኢት ካን ኦንሊ ቢ ትራንስፈርድ ፍሮም ዋን ፕሌስ ቱ አናዘር። ይሄ ብቻ ደግሞ አይደለም። ሶስተኛው አይናችን ወይም ፓይኒያል ግላንዳችንን በመጠቀም ከዩኒቨርስ ወይም ከአጽናፈ ሰማይ የፈለግነውን መረጃ መቀበል እንችላለን። ዩኒቨርስ ማለት ፕላኔቶች ወይም ኮከቦች ብቻ አይደለም። ሁሉ ነገር ዩኒቨርስ ነው። እኔና እናንተም ዩኒቨርስ ነው። ሁለት ሰዎች ቁጭ ብለው እያወሩ እያለ ዩኒቨርስ ነው ከራሱ ጋር እያወራ ያለው። አንዳንዴኛ ከራሳችን ጋር እንደምንከራከረው ማለት ነው። እና ለምሳሌ የሆነ ሳጥን ውስጥ የሆነ እቃ ደብቃችሁ እዚህ ሳጥን ውስጥ ምን አለ ብላችሁ ብትጠይቁኝ እኔ አላውቀውም፣ እናንተ ግን ታውቁታላችሁ። እናንተ ካወቃችሁ ዩኒቨርስ ያውቀዋል ማለት ነው። እኔ ደግሞ ሶስተኛ አይኔን በመጠቀም ከዩኒቨርስ ይሄንን መረጃ ተቀብዬ እናንተ ሳትነግሩኝ እዛ ሳጥን ውስጥ ምን እንዳለ ማወቅ እችላለሁ ማለት ነው። እና በቂ ትሬኒንግ እና መንፈሳዊ እውቀት ያስፈልገናል እንጂ ፓይኒያል ግላንዳችን ወይም ሶስተኛው አይናችን የሁሉ ችሎታዎች አሉት። መጀመሪያ እግር ተሰጥቶን ግን ለመጠቀም ትሬኒንግ እንዳስፈለገም ማለት ነው። እና ሁሉም ፓስተሮች፣ መንፈሳዊ አባቶች፣ ጠንቋዮች ራሱ ከመንፈሳዊ ዓለም ጋር ኮኔክሽን ለማግኘት ሶስተኛው አይናቸውን ወይም ፓይኒያል ግላንዳቸውን ነው የሚጠቀሙት። ቡዲዝም እና ሂንዱይዝም ውስጥ ሶስተኛው አይናችን ዘአጅና ሻክራ በመባል የሚታወቅ ሲሆን በሁለቱ አይኖቻችን መሀል ነው የሚገኘው። እና ሁሉም የጥንት ስልጣኔዎችና ሃይማኖቶች የሰው ልጅ የጥንት ስልጣኔዎችና ሃይማኖቶች ስለ ሶስተኛው አይን ያውቁ ነበር። ይህንንም ሐውልቶቻቸውና ምልክቶቻቸው ውስጥ ማየት እንችላለን። ለምሳሌ ግብፅ፣ ኢንካ፣ ማያ፣ ባሊ፣ አስቴክ፣ ኦልሜክ፣ ቶልቴክ፣ ቻቪን፣ በተለይ ደግሞ ታዋቂው የግብፅ ምልክት ዘ አይ ኦፍ ሆረስ እስካሁን ድረስ ኒውሮሎጂስቶች እንደ አንጎላችን ካርታ ይጠቀሙበታል። አይኗን ፓይኒያል ግላንዳችን ላይ ፎከስ በማድረግ ማለት ነው። እና ደግሞ ብዙ የጥንት ስልጣኔ ስዕሎችና ጽሁፎች የመጀመሪያዎቹ የሰው ልጆች
እንደተከተተባቸው ማለት ነው። ሶስተኛ አይን ፊዚካል ሶስተኛ አይን እዚህ ጋር የሚታይ የሚናካ የሚያጨፍን የሚገልጽ ሶስተኛ እውነተኛ አይን ነበረባቸው ግንባራቸው ላይ እና በጊዜ ሂደት እያነሰ ውስጥ እየገባ እየመጣ ፓይኒያል ግላንዳችን አሁን ያለው ሶስተኛው አይናችን ሆነ ይባላል። ይህንንም በመጠራጠር ሳይንቲስቶች ፓይኒያል ግላንዳችንን ማይክሮስኮፕ ስር አድርገው ሲያዩት ይሄ ለብርሃን ሴንሲቲቭ የሆነ አይን ውስጥ የሚገኝ ሮድ የሚባል ሴል አለ እና ሶስተኛ አይናችን ወይም ፓይኒያል ግላንዳችን ያ ሴል አለ። አብዛኛው ከዛ ሴል ነው የተሰራው ፓይኒያል ግላንዳችን ልክ እንደ አይኖቻችን ማለት ነው። እና ደግሞ ልክ እንደ አይኖቻችን ሲግናሎችን ከውጭ የሚመጡ ሲግናሎችን የሚቀበለው ፓይኒያል ግላንዳችን በኦፕቲካል ነርቫችን ነው ልክ እንደ አይኖቻችን ማለት ነው። እና እውነትም የጥንት ሰዎች እውነተኛ አይን ነበራቸው ግንባራቸው ላይ ያስብላል። አሁን ያለን ሰዎች ግን ሶስተኛ አይኖቻችንን ለመግለጥ ብዙ መንፈሳዊ ልምምድ ማድረግ አለብን። ብንገልጠው ራሱ ውስጥ ነው የሚገለጠው። እውነተኛ አይን እዚህ ጋር ወጥቶ የሚታይን አይኖርም፣ ውስጥ ነው የሚገለጠው። ግን ያው ከነሱ ጋር ተመሳሳይ ችሎታ ነው የሚኖረን። ስለ አኗኗራቸው ራሱ ስታስቡ እንዴት ያለ ስልክ ከአንድ ቦታ አንድ ቦታ ይግባባሉ? እንዴት ሊያወሩ ይችላሉ? ያለ ስልክ ቴሌፓቲ ከሌለ በስተቀር እንዴት ከአንድ ቦታ አንድ ቦታ ሊጓጓዙ ይችላሉ? ሩቅ ቦታ እንዴት ሊሄዱ ይችላሉ? መኪና ሳይኖር አስትራል ፕሮጀክሽን ወይ ሌቪቴሽን ከሌለ በስተቀር እንዴት ያለምንም መሳሪያ ከትልልቅ ያኔ ከነበሩ ትልልቅ አውሬዎች ጋር ተጋፍተውና ተጣልተው ምግባቸውን ሊያዘጋጁ ይችላሉ? ምንም ሳይኪክ ፓወር ከሌላቸው በስተቀር። እናንተ ሶስተኛ አይናችሁን መግለጥ ትፈልጋላችሁ? ይህን ቪዲዮ ስታዩስ ምን ተሰማችሁ? ሀሳብ፣ አስተያየት፣ ጥያቄያችሁን ኮሜንት ላይ ጻፉልኝ። ፒስ አውት።